ጋብቻን ማሰብ አደጋ አለው። እነዚህ ሁሉ አሁን ያልኳቸው የጋብቻ ዕድሜ አለ፣ ኑሮን በአቅም ማስተካከል አለ፣ የሚሰራውን ሰርቶ የሚማረውን ትምህርቱን ዳር አድርሶ አሁንም እኔ ማስተርስ አላልኩም ፒኤችዲ አላልኩም፣ ግን መድረስ ያለበት አቅም የፈቀደው ድረስ ደርሶ አእምሮውን ደግሞ ለማግባት አዘጋጅቶ ዘልን በሙሉ ሰብሰብ አድርጎ 40 ካፌ የሚረግጠውን ሁሉ ሰብሰብ አድርጎ ጭንቅላቱን አስተካክሎ ወደ ኃላፊነት ነው የምገባው የሚለውን አእምሮ አዘጋጅቶ ያን ጊዜ አሁን ማሰብ መጀመር አለበት። ከዚህ ቀድሞ ፍቅርን ማነሳሳት ጋብቻን ሳይሆን ዝሙትን ነው የሚጋብዘው። ገብቷችኋል? ይሄ እነዚህ ነገሮች ሳይዘገጃጁ፣ እነዚህ ነገሮች ቅድመ ሁኔታዎች ሳይመቻቹ ፍቅርን ማነሳሳት ለጋብቻ አይሆንም። ለምንድን ነው የሚሆነው? ለዝሙት ነው የሚሆነው። እኛ ደግሞ እንደ እግዚአብሔር ሰዎች አግቢዎች ነን እንጂ አመንዝሮች አይደለንም የሚል ያጨብጭብ። ጋብቻ ተፈቅዶልናል፣ ማመንዘር ግን አልተፈቀደም። ስለዚህ ይህ ሁሉ ገና መንገድ ሰሙኝ። አሁን ቶሎ ነው እንጂ ጠቅጠቅ አድርጌ መሄድ። ይህ ሁሉ ገና ቅድም የጠቀስኩት መንገድ ላይ ባለበት ራስንም ሆነ ሌላውን ወደ ፈተና የሚጋብዝ የወጣት ወንድምና እህት ግንኙነት ላይ ጥንቃቄ ይኑር። ማንን አታነሳሱት? ራሱ ከተወሰነ ዕድሜ በኋላ በሴትም ይሁን በወንድ ልጅ የራሱ ብድግ የሚላል። እንኳን ጠርታችሁት ይቅርና ራሱን ብድግ ይላል። ብድግ ሲል ውሃላው ላይ መጨመር ነው እንጂ ብድግ ሲል ቤንዚን መጨመር ልክ አይደለም። አልፈናል ሁላችን። በእርግጥ እኔ በጣም ሲሪየስ ነበር። አንደኛ በጣም ትምህርቴን የምወድ ሰው ስለነበር ሴት አጠገቤ አንድ አይቀመጥም። አንድ አስጠናን የሚሉኝ ሴቶች እዛ ጋር ሆነው እኔ በስፒከር እንደሚናገር ነው እዛ ጋር ዓላማ ስላለኝ። እዚህ ቤተ ክርስቲያን ያሉ ልጆች ከመንፈሳዊ ጀምሮ እስከ ኑሯቸው ድረስ ዓላማ ያላቸው፣ ዓላማ እንዳለው ሰራዊት የተሰለፉ የእግዚአብሔር ጀግኖች ናቸው እንጂ የመንደር ወጣቶች አይደሉም። ስለዚህ አሁን እኔ የምናገረው ለመንደር ወጣት ሳይሆን ዓላማ ይዞ የተሰለፈ ለእግዚአብሔርም ክብር፣ ለቤተሰብ በረከት፣ ለራሱም ክብር ለሚሆን ወጣት ነው የምናገረው እንጂ ለዱርዬ አይደለም የምናገረው። ስለዚህ ያ ሁኔታ ሳይመቻች ነገርን ማለት ጥሩ አይደለም። ስለዚህ እነዚህ ሁሉ ባልተዘጋጁበት ወጣት ሴቶችም ፈተና አታምጡ።